ዛሬ ፕራክቲካሊ ኖትፓድ ተጠቅመን ኤችቲኤምኤል እንዴት ኮድ ማድረግ እንችላለን የሚለውን እናያለን። ስለዚህ ይህን ለማድረግ ኮምፒውተራችን ሰርች ባር ላይ ገብተን ኖትፓድ ብለን ሰርች እናደርጋለን ማለት ነው። ኖትፓድ ብለን ሰርች ስናደርግ ይመጣልናል። ለብቻው መጫን አይጠበቅብንም። የትኛውም ኮምፒውተር ላይ የሚገኝ ነው። ዊንዶው 10 11 ያለው ኮምፒውተር ላይ የሚገኝ ነው። ስለዚህ እሱ ላይ ገብተን ሰርች እናደርጋለን። ስለዚህ በመቀጠል ምን ብያቸዋለሁ ቅድም፣ አንድ ኤችቲኤምኤል ዶክሜንት ነው ማለት ካለብን የኤችቲኤምኤል ታግ ኮንቴነር ታግ መጠቀም አለበት። ያ ማለት ኤችቲኤምኤል ብሎ መጀመሪያ ስታርት ታግ ይከፍታል። ከዛ በመቀጠል ኤችቲኤምኤል ብሎ መዝጋት አለበት እዛ ማለት ነው። ሶ አሁን እዚህ ጋር ስታርት እና ኢንድ ታግ የምንለይበት ምን ይሆናል ማለት ነው። ኢንድ ታጉ ላይ ፎርዋርድ ስላሽ የሚለው ይገባበታል ከታግ ኔሙ ፊት ለፊት ላይ ማለት ነው። ስለዚህ ስታርት እና ኢንድ ታግ በዚህ እንለያቸዋለን፣ ወይም ክሎዚንግ ታግ ማለት ነው። ስለዚህ ኤችቲኤምኤል ዶክሜንት ነው ብለን በዚህ በር ከከፈትን በኋላ ከኤችቲኤምኤል ዝቅ ብለን ሄድ ታግ ክሬት ማድረግ አለብን፣ ሌዛን ግሬተር ዛን አድርገን። ስለዚህ ሄድ ታግም ኮንቴነር ኤሌመንት ስለሆነ ራሱን የቻለ ክሎዚንግ ታግ አለው ማለት ነው። ሄድ ታግ ከፍተን እሱ እንዘጋለን። ስለዚህ አሁን ሄድ ፓርት ወይም ይሄ ሄድ ታግ የሚባለው ምን አይነት ኤሌመንቶች ነው የሚይዝልን? አንደኛ የዌብሳይቱ ታይትል የሚይዝልን ነው። ወይም ደግሞ ታይትሉ ብራውዘር ላይ ዲስፕሌይ ሲሆን ምን አይነት ታይትል ይሆነው። ለምሳሌ እዚህ ጋር ኖትፓድ ላይ በምንከፍትበት ሰዓት እዚች ከላይ ኤችቲኤምኤል የምትል ስም አለች። ይሄ ለኖትፓድ የሰጠነው ስም ስለሆነ ማለት ነው። ላይክ ዛት ብራውዘር ላይ በሚከፈትበት ሰዓት ከላይ ምን አይነት ስም ይኑረው የሚለው። ለምሳሌ ክሮም ብንከፍት እንደዚህ አድርገን ክሮም ላይ ከላይ እንደምናየው እዚህ ጋር ኒው ታብ የሚል ታይትል መጥቷል። ልክ እንደዛ የኛ ዌብሳይት ላይ በምንገባበት ሰዓትም የዌብሳይታችን ስም የድርጅቱ ስም ያው የድርጅቱ ዌብሳይት ከሆነ ክሬት ያደረግነው የድርጅቱ ስም ዞሮ ምን ይሆናል ማለት ነው፣ የዌብሳይታችን ታይትል የሚቀመጥበት ቦታ ይሆናል ማለት። ስለዚህ እዛ ላይ ዲስፕሌይ እንዲሆን የምንፈልገው ነገር ሄድ ውስጥ ታይትል ብለን ያን እናስገባለን። ከዛ በተጨማሪ እዚህ ሄድ ውስጥ የሚገቡ ሜታ ዳታዎች የምንላቸው አሉ። እነዚህ ሜታ ዳታ ከእነዚህ ኤምፒቲ ታግ ከምንላቸው የታግ ኤሌመንቶች የሚመደብ ሆኖ በውስጡ እነዚህ ኪወርድስ ኤንድ ዲስክሪፕሽን ኦፍ ዌብሳይት የሚባሉ አሉ። ወይም ደግሞ ሰርች ኢንጂን ኦፕቲማይዜሽን ላይ በደንብ ኦፕቲማይዝ እንዲሆን የምንጠቀምበት የኪወርድ እና ዲስክሪፕሽን የምናስቀምጥበት ቦታ ይሆናል ማለት ነው ሜታ ዳታ። ስለዚህ አሁን እኔ እዚህ ሄድ ውስጥ ታይትል ታግ ክሬት ላድርግና የዌብሳይት ስም ክሬት ላድርግበት። ፎር ኤግዛምፕል ቶፕ ትሬኒንግ ኢንስቲትዩት የሚባል ታይትል ልስጠው ማለት ነው።